ኢዮኤል ምዕራፍ 2 ቁጥር 25 እና 26 የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላውን ዓመታት እመልሳላችኋለሁ። ብዙ መብል ትበላላችሁ ትጠግቡማላችሁ። ከእናንተም ጋር ተአምራትን የሰራው አምላካችሁን የአምላካችሁን የእግዚአብሔርን ስም እንትላላችሁ ታመሰግናላችሁ። ሕዝቤም ለዘላለም አያፍርም። ኢየሱስ ጌታ ነው። እግዚአብሔር ተምች ቱብቱባና ደጎቢያ የበላውን አንበጣ የበላውን ዘመን ምን ይላል አለ? እመልሳለሁ አለ እና ሪስቶር አደርጋለሁ። ጠፍቷል፣ ተበልቷል፣ አልቆለታል፣ ግን እኔ እመልሳለሁ አለ። ይሄ የኛ ስራ አይደለም፣ የሱ ስራ ነው። ክብር ለኢየሱስ ይሁን። እንደገና ደግሞ ያ ብቻ አይበቃም አለ። አምላካችሁን እግዚአብሔርን ታመሰግናላችሁ፣ እንደገናም ደግሞ እንዳታፍሩ ሀፍረትን ከላያችሁ አነሳለሁ አለ። ኢየሱስ ጌታ ነው። ሕዝቤ ለዘላለም አያፍርም። ኢየሱስ ያድናል። መንፈስ ቅዱስ እናመሰግናለን፣ እንባርካለን፣ ከፍ እናደርግሃለን። ይሄ ያንተ ቃል ነው፣ ይሄ ያንተ ድምጽ ነው። በዚህ ቃል ውስጥ አባት ሆይ ትክክለኛ መታደስን መለወጥን በባለፈው ዓመት ያጣነውን የጠፋብንን ወይ ባንተ ስር መገኘት ሊሆን ይችላል፣ አንተን በአግባቡ አለማገልገል ሊሆን ይችላል። ዋሬቨር ብቻ ሉዝ ያደረግነው ታይም ዛሬ ሪድምድ ይሆናል። በኢየሱስ ስም ይመለሳል፣ ይታደሳል፣ እንደገና ይፈጠራል። እግዚአብሔር አምላክ ሆይ የጠፋን ነገር መልሰ የምትሰራ አንተ ነህ። ያለፈ ዘመንን መልሰ የምትጠቀም አንተ ነህ። በጌታ በኢየሱስ ክርስቶስም ዛሬ ይሄን ስለምታደርግ እናመሰግናለን። በ2025 ላይ ያጣነውን ነገር 2026 ላይ እጥፍ አድርገህ ስለምትመልስ እንባርካለን። በብዙ በረከት ስለምትሰራው እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው። እንቀመጣለን። ክብር ለኢየሱስ ይሁን። ፓስተር ተባርካል። በዛው ብትቀጥል መልካም ነበረ። የሚደንቅ እግዚአብሔር መንፈስ ሲናገር ነበርና እግዚአብሔርን እናመሰግናለን። ስለዚህ እዚህ ላይ ምን ይላል? ስለ ሪስቶሬሽን ይናገራልና ሁሌም ህይወትን ማደስ የሚችል መለወጥን የሚችል ያለፈውን መመለስ የሚችለው ለዓመታት የዘገየ ነገርን ማፍጠን የሚችል የክርስቶስ ኢየሱስ ደም እንደሆነ እኔ ተረድቻለሁ። ኢየሱስ ጌታ ነው። ብዙ ቦታዎች ላይ እግዚአብሔር እንዲህ ያደርጋለሁ ካለ ደሙን አድሬስ ያደርጋል። ኢየሱስ ያድናል። ምናልባት እዚህ ጋር የታል ስለ ደም የሚያወራው ልትሉ ትችላላችሁ። ነገር ግን እኛ በህይወታችን ላይ ብዙ ዓመታት ከአዳም ከወደቀበት ቀን ጀምሮ ክርስቶስ እስከመጣበት ጊዜ ድረስ ብዙ ሺህ ዓመታቶች፣ የዘገዩ ዓመታቶች፣ የተበሉ ዓመታቶች በኃጢአት በበደል በጥፋተኝነት ወይንም ደግሞ በጨለማው ገዢ አስተዳደር ስር የነበሩ ዓመታቶች ናቸው። ነገር ግን እግዚአብሔር እነዛን አንበጣን ደጎቢያን እንደ ኃጢአት እንደ በደል ወይም እንደ ጥፋት ልትቆጥሩ ትችላላችሁ። በዛ ምክንያት የተበላን ዘመን እግዚአብሔር መጥቶ የዋጀው የገዛው እንደገና የራሱ ያደረገው የክርስቶስ ኢየሱስን ደም ተጠቅሞ ነው። ክብር ለኢየሱስ ይሁን እና በደሙ ዋጀን ይላል አይደለ? ኢየሱስ ያድናል። ዕብራውያን ምዕራፍ 9 ቁጥር 22 ላይ ምን ይላል? ያ ደም ሳይፈስ ስርየት የለም ይላል። ኢየሱስ ጌታ ነው እና ይሄ ስርየት የሚለው ሪሚሽን ማለት is not just የሆነ ነገርን ይቅር ማለት ብቻም ሳይሆን removal of guilt ይላል እና ጥፋተኝነትን የሚያስወግድ እና በደልን ብቻ ይቅር ማለት ሳይሆን በደል ያመጣቸውን ፍሬዎች ሪዛልቱን ሁሉ መሰረዝ ማለት ነው፣ ካንስል ማድረግ። ኢየሱስ ጌታ ነው እና እግዚአብሔር በእኛ ላይ የነበረውን ኃጢአት ወይንም ደግሞ ዘመናችንን ይዞ የነበረውን ህይወታችን ላይፋችን ይዞ የነበረውን ነገር በክርስቶስ ኢየሱስ ደም ምን አድርጎታል? ደምስሶታል። ሰውንም ካንስል አድርጎታል። ከዚህ በኋላ ስራ ላይ እንዳይውል ወይንም ደግሞ ጥቅም ላይ እንዳይውል አድርጎ ለዘላለም ህይወታችንን ገዝቶታል። ክብር ለኢየሱስ ይሁን። እስቲ ዘመኔ ታድሷል በሉ። የኔ ህይወት ተለውጧል። ክብር ለኢየሱስ ይሁን። my time is redeemed። አሜን። ክብር ለኢየሱስ ይሁን። የኔን ዘመን የኔን ጊዜ የኔን ሲዝን እግዚአብሔር በደም ገዝቶታል፣ እንደገና ዋጅቶታል። ክብር ለኢየሱስ ይሁን። አሁን ይሄንን ዘመን መብላት የሚችል የትኛውም ደጎቢያ የለም፣ የትኛውም አንበጣ የለም። ክብር ለኢየሱስ ይሁን። ምናልባት ከኛ ካለመረዳት የተነሳ ላንጠቀምበት እንችላለን እንጂ
እግዚአብሔር አንበጣ ላይ በላው ለዘላለም በደም ዋጅቶ የሰጠን ዘመን አለ፣ የሰጠን ጊዜ አለ። ክብር ለኢየሱስ ይሁን እና አዲስ ዓመት በመጣ ቁጥር አዲስ ነገር የሚሆን ነገር የለም። በእያንዳንዱ ዘመን ላይ እግዚአብሔር በመስቀል ላይ የተሰራው ስራ ነው የሚቀጥለው። ኢየሱስ ጌታ ነው። በደሙ የተሰራው ስራ ዘላለማዊ ነው፣ ሁሌም ይቀጥላል እና የሞተን በማስነሳት የወደቀውን በማንሳት እንደገና የተበላሸውን ሁሉ እንደገና ሪኒው በማድረግ ሪስቶር በማድረግ ሪዲም በማድረግ የደሙ ስራ ይቀጥላል። ክብር ለኢየሱስ ይሁን እና አንድ ጊዜ እኔ በአዲስ አበባ የምናውቀው አንድ ጓደኛችን ነበር እና በብዙ ሱስ በብዙ እስራት ውስጥ የነበረ ወጣት ነው። በእኛ እድሜ ያለ ነው እና ውሎና ዳሩ ጃምቦ ላይ ነው እና የሚያድረው የሚውለው በቅምቀማ ላይ ነው። ጫት ቤት ነው የሚውለው እና ቀን ጫቱን ይቀመቅማል፣ ጠዋትና ማታ ደግሞ ያው ጃምቦን ይለብጣል። በቃ ኢየሱስ ጌታ ነው። ጃምቦ ማታውቁ እንግዲህ እንኳንም አላወቃችሁት እና እዛ ይውላል። በቃ ላይፉ በጣም ሚዝራብል የሆነ ላይፍ ነው የሚኖረው እና ለረጅም ጊዜ እንደዛ በኋላ ግን እኛም በመንፈሳዊ ነገርም እየበረታን ስንነግረው አይሰማም፣ አይቃወምም። ግን ላይፉ እዛ ውስጥ ነው ያለው እና በኋላ እስከ መኖሩም ጭራሽ ወረሳ ነው ማለት ነው እና ጠፋ። የት እንደሄደ አናውቅም። ለረጅም ጊዜ ጠፍቶ በኋላ በብዙ ዓመታት በኋላ ስናገኘው ተለውጦ እና ላይፉ እንደገና ታድሶ የተበላበት ዘመን ተመልሶ እና በፊት ከሱሱ የተነሳ ፊቱ ራሱ ማሪያት ወጥቶበት ነው ማለት በቃ የተበላሸ ፊት ነው፣ የተጣመመ ጣሳ አስመስሎት ነው እና እግዚአብሔር ያንን ሁሉ መልሶለት እንደገና ወጣት መስሎ በቃ ፍሬሽ ሆኗል። ኢየሱስ ጌታ ነው እና ከብዙ ጊዜ በኋላ ባለፈው ተደዋወልና ግን ምን ሰምተህ ነው የተለወጥከው? እስቲ አንተን የለወጠህን ቃል ንገረኛ ነው። አንዳንድ ቃሎች አሉ አይደለ? ሰምቶ ልቡን የሚነካ ውስጡን ሪቼንጅ የሚያደርገው አንዳንድ ቃል አለ እና ምን አለኝ፣ አንድ የሆነ ቦታ ቸርች ገብቶም አይደለም ቸርች አካባቢ ዝም ብሎ እያለፈ አንድ ሰው ስለ ኢየሱስ ደም ይሰብካል። የክርስቶስ ደም ከኃጢአት ሁሉ ያነጻል እና ደም የማይቀይረው ነገር የለምና ዛሬ ደም ህይወታችሁ ይለወጣል እያለ ሲሰብክ በዛ ቅጽበት ውስጥ የሆነ ነገር ተች አደረገኛል። ቅዝቃዜ ውስጤን ተሰማና ሰደሊ የማላውቀው ነገር ተሰማኛል። ኢየሱስ ጌታ ነው እና ሮጭ የገባው አለ። ስገባ በቀጥታ አሁን የገባው ብሎ መናገር ጀመረ። ተናገረው። በዛ ቀን ዴሊቨርድ ሆነ፣ ለዘላለም ተለወጠ። ክብር ለኢየሱስ ይሁን እና ከዛን ቀን ጀምሮ ህይወቴ ለመለማ አለ። አሜን። ኢየሱስ ጌታ ነው እና የኤፍሬም መዝሙር እሱ ሳይሆን አይደለም ሳይሆን አይቀርም የሰጠው ለመለመች የሚለው እና የክርስቶስ ደም ስንሰማው ታሪክን ይቀይራል፣ ነገሮችን ይለውጣል። ኢየሱስ ጌታ ነው እና እኔም ዛሬ እናገራለሁ በህይወታችሁ ላይ ምንም ተበላሸ የምትሉት ነገር ካለ በኢየሱስ ደም ሪስቶርድ ይሆናል፣ እንደገና ይሰራል፣ እንደ አዲስ ይፈጠራል። ክብር ለኢየሱስ ይሁን። አሜን። እና ሁለተኛ ቆሮንቶስ 5:17 የምናውቀው ቁጥር ነው። ምን ይላል? እነሆ ማንም በክርስቶስ ቢሆን ምንድነው አለ? አዲስ ፍጥረት ነው አለ። ክብር ለኢየሱስ ይሁን። አሮጌው አልፏል ይላል እና ሁሉ አዲስ ሆኗል። ክብር ለኢየሱስ ይሁን እና ማንም በክርስቶስ ቢሆን ማለት ደሙ የሰራውን ስራ ቢቀበል ምን ይሆናል? አዲስ ፍጥረት ይሆናል፣ ሪክሪኤትድ ይሆናል። ኢየሱስ ጌታ ነው እና በክርስቶስ የተሰጠውን አዲስ ህይወት አዲስ ማንነት ይቀበላል እና ከአሮጌው አዳም ያ ማለት ከተበላው ዘመን መላቀቅ ይጀምራል። ክብር ለኢየሱስ ይሁን እና እግዚአብሔር በክርስቶስ ኢየሱስ ደም የጠፋ ዘመንን እንደገና መጠቀም ይጀምራል። ኢየሱስ ጌታ ነው። የጠፋውን ጊዜ እንደገና ሪዩዝ ማድረግ ይችላል። ኢየሱስ ጌታ ነው። እዚህ ክፍል ላይ አንበጣና ደጎባያ የበላቸውን አመታት ምን እላለሁ እመልሳለሁ እና ከአመታቱ ጋር አይደለም። እግዚአብሔር አመታትን ራሱ ጠፍተዋል አልፈዋል ብለን እኛ የደመደምንባቸው ነገሮች እግዚአብሔር እንደገና ሪዩዝ ያደርጋቸዋል። ካለፉ 20 ዓመት አፍሷቸው ሊሆን ይችላል፣ 100 ዓመት 200 ዓመት ሆኗቸው ሊሆን ይችላል።
እግዚአብሔር እንደገና አምጥቶ መጠቀም ይችላል። አሜን። ክብር ለኢየሱስ ይሁን። እንደገና ሲሰራም ደግሞ አይተናል። አብርሃም ሳራ የምናውቀው ታሪክ ነው። ዘመናቸው ባዮሎጂካል ማንነታቸው ያለፈ ነው፣ መውለድ አይችሉም። ግን እግዚአብሔር እንደ ወጣት እንደ አዲስ ሙሽራ ኢየሱስ ጌታ ነው መውለድ እንዲችሉ አድርጓል። ዘካርያስና ኤልሳቤጥን የምናውቀው ነገር ነው። እግዚአብሔር ጊዜን ወደኋላ ሄዶ ይጠቀማል። ክብር ለኢየሱስ ይሁን። እኛ አሁን ቅድም ከ5 ደቂቃ በፊት የነበሩ ሰዓታትን መጠቀም አንችልም። ኦልሬዲ አልፏል አይደለ? ኢየሱስ ጌታ ነው። አሁን ወደ ዛሬ ጠዋት መመለስ አንችልም። እግዚአብሔር ግን ከዛሬ 1000 ዓመት በኋላ ሄዶ መስራት ይችላል። ያንን ዓመት መጠቀም ይችላል። ክብር ለኢየሱስ ይሁን። እንዴት ድንቅ የሆነ ጌታ ነው እናመልከው። አሜዚንግ ጋድ። ኢየሱስ ጌታ ነው። የኔ ጌታ ድንቅ ጌታ ነው። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። እና ዋና መልእክቴ ግን ምንድነው? የሆነ ነገር ተበላሽቷል፣ በኢየሱስ ደም ሪዩዝ ዳረጋለሁ፣ እንደገና ልጠቀምብህ እችላለሁ በሉ። ኢየሱስ ጌታ ነው። ምንም ነገር የተበላሸ ነው ብላችሁ አልቆለታል ብላችሁ ዝም አትበሉ። በኢየሱስ ደም ታድሰሃል፣ ሪስቶርድ ሆናል፣ እንደገና ተመልሰህ ትሰራለህ። ኢየሱስ ጌታ ነው። በኢየሱስ ስም በቃ በእናንተ ህይወት ላይ አለፈ አለቀ የሚባል ነገር የለም። መጠቀሚያ ይሆናል። መልካም የሆነው ሁሉ ለመጠቀም ያገለግላል። አሜን። ኢየሱስ ጌታ ነው። እና ሁለተኛው ፖይንት ምንድነው? እግዚአብሔር ዲቫይን አክሰለሬሽን ያደርጋል፣ መለኮታዊ ፍጥነትን ያደርጋል በክርስቶስ ኢየሱስ ደም። አሜን። ኢየሱስ ጌታ ነው። እና ብዙ ጊዜ የምናውቀው ታሪክ ምንድነው? እስራኤላውያን ሊወጡ ሲሉ እንደገና ሲያዙ፣ ሊወጡ ሲሉ እንደገና ሲያዙ፣ ነገር ግን ለመጨረሻ ላይ ደሞ ሲመጣ አስቸኮላቸው ነው የሚለው አይደለ? ኢየሱስ ጌታ ነው። በችኮላ ወደ ግብፃውያን ሰፈር ሄደው ወርቁንም ብሩንም በዝብዘው ወጡ ይላል። ኢየሱስ ጌታ ነው። እና በፍጥነት ነው የሚለው፣ በፍጥነት። እና ያም የሆነው ምንድነው? በመጀመሪያው አንበጣ አንዱ የተአምራት ነበር አይደለ? በግብፅ ላይ የሄደው ዘጸአት 10 ላይ 14 ስናነብ በግብፅ ላይ ምድር ሁሉ ላይ አንበጣ ተለቀቀ ይላል እግዚአብሔር። ከዛ በፊትም ከዛ በኋላም እንደዛ አይነት አንበጣ ታይቶ አያውቅም ይላል። እና ያ ተአምራት ፈርዖንን ሊያስደነግጠው አልቻለም፣ ሊያስፈራውም አልቻለም፣ እንዲለቃቸውም ፈቃደኛ አልሆነም። ግን እግዚአብሔር የበግ ደም ስርዓትን ማድረግ ሲጀምር በፍጥነት ለቀቃቸው። በፍጥነት እስቲ በፍጥነት ነው። ኢየሱስ ጌታ ነው። ስለዚህ የኢየሱስ ደም አንደኛ መለኮታዊ ፍጥነትን ያመጣል በህይወታችን ላይ። የዘገየ ነገር any kind of delay and resistance በቃ ምንም አይነት እንቅፋትና መዘግየትን ደሙ መስበር ይችላል። ክብር ለኢየሱስ ይሁን። እስቲ መዘግየትን በሉ፣ እንቅፋትን የክርስቶስ ደም ይሰብራል። ክብር ለኢየሱስ ይሁን። መዘግየትን፣ እንቅፋትን ከህይወታችን ላይ የክርስቶስ ደም ይሰብራል። ኢየሱስ ጌታ ነው። እና ደሙ ሲያፈጥን ደግሞ የሚያስቆም የለም አይደለ? በዛ ደም ኃይል ወጡ ይላል። እና እንደገና ሊይዛቸው ተከተላቸው ይላል። ግን ሊይዛቸው አልቻለም፣ ራሱ ጠፋ ይላል አይደለ? ክብር ለኢየሱስ ይሁን። ባህር እንኳን ተፈጥሮ እንኳን ይተባበራቸዋል። ክብር ለኢየሱስ ይሁን። እና ደሙ ሲያፈጥናቸው መከፈል ያልቻለ ማለት ከባድ የሚመስል ነገር ከነሱ በፊት ሆኖ ማያቅ እንግዳ ነገር ባህር ተከፈለ፣ በደረቅ ምድር ተሻገሩ። የተአምራት ነው አይደለ? ክብር ለኢየሱስ ይሁን። እና እግዚአብሔር ተፈጥሮን እንዲተባበረን እንኳን ያደርጋል። ደሙ ከኛ ጋር ሲተባበር የኛን ስራ መስራት ሲጀምር ተፈጥሮ በራሱ ለኛ መተባበር ይጀምራል። ኢየሱስ ጌታ ነው። እኔ በ2026 የወሰንኩት ነገር ከማንም ጋር አላወራም፣ ከደሙ ጋር ግን አወራለሁ። ኢየሱስ ጌታ ነው። that's my decision decide አድርጌያለሁ። ምንም ነገር ሊፈጠር ይችላል፣ ለደሙ ትእዛዝ እሰጣለሁ። ኢየሱስ ጌታ ነው። ደሙ የማይሰራው የማይቀይረው የማይለውጠው የማይፈጥነው ነገር የለም። ክብር ለኢየሱስ ይሁን። እና ወገኖቼ እንደዚህ እንድትወስኑ አበረታታችኋለሁ። ወስኑ። ሰው የሚለውን አትስማ፣ ጓደኛ የሚለውን አትስማ። ኢየሱስ ጌታ ነው። ሁኔታ የሚለውን አትስማ። ደሙ ብሏል፣ መስራት ይችላል። ዛሬም ትኩስ ነው። ነገሬን ይሰራል፣ ነገሬን ያፈጥናል። በጤንነት ሊሆን ይችላል፣ በሰላም ሊሆን ይችላል፣ በቢዝነስ ሊሆን ይችላል፣ በስራ ሊሆን ይችላል። በየትኛውም ሁኔታ ላይ ለደሙ ኃላፊነትን ስጡት፣ መስራት ይችላል። ክብር ለኢየሱስ ይሁን። እና ደሙ የተቸገረው ምንድነው? ነገሮችን እኛ እንሰራለን ብለን እንይዝና በቃ ከዛ ጋር የሙጥኝ እንላለን። ግን እኛ ከለቀቅንለት በእርግጠኝነት ሰርቶ ያሳየናል። ኢየሱስ ጌታ ነው። አሜን። ፕሬዝ ጋድ። ስለዚህ ነገራችሁን ያፈጥናል፣ ሁኔታችሁን ያፈጥናል። ኢየሱስ ጌታ ነው። ኤክሰለንስን በህይወታችን
ይመሰርታል። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እና የተበሉ ነገሮችን ያለቁ ነገሮችን ሪስቶር ያደርጋል። እንደገና ደግሞ ዲቫይንሊ በመለኮታዊ ፍጥነት ነገሮቻችንን ማፍጠን ይጀምራል። ክብር ለኢየሱስ ይሁን። እንደገና ሶስተኛው ፖይንት ምንድነው? ደብል ፖርሽን የሆነ ነገር ይዞ ይመጣል የክርስቶስ ደም። ዘካርያስ ምዕራፍ 9 ላይ ቁጥር 11 እና 12 ላይ ከቃል ኪዳንሽ ደም የተነሳ ነገሮችሽን እጥፍ አድርጌ እመልሳለሁ ይላል። ክብር ለኢየሱስ ይሁን። እስቲ እሱን ክፍል እናንብብ። ዘካርያስ ምዕራፍ 9 ቁጥር 11 ላይ ዘካርያስ የት ነው ያለው? ኢየሱስ ጌታ ነው። ዘካርያ ቻፕተር 9 ቨርስ 11 and 12 ምን ይላል? ለአንቺም ደግሞ ስለ ቃል ኪዳንሽ ደም እስሮችሽን ውሃ ከሌለበት ጉድጓድ አውጥቻለሁ። እናንተ በተስፋ የምትኖሩ እስሮች ሆይ ወደ ጽኑ አምባ ተመለሱ፣ 2 እጥፍ አድርጌ እንድመልስልሽ ዛሬ እነግርሻለሁ ይላል። 2 እጥፍ አድርጌ እንድመልስልሽ ዛሬ እነግርሻለሁ። ከምን የተነሳ? ከቃል ኪዳንሽ ደም የተነሳ። ክብር ለኢየሱስ ይሁን። ከክርስቶስ ደም የተነሳ እግዚአብሔር ደብል አድርጎ ነገሮቻችንን ይሰራል። ኢየሱስ ደም በህይወታችን ሲሰራ የነበረውን መመለስ ብቻ አይደለም፣ ያንን ብዙና እጥፍ አድርጎ መስራት ይችላል። ኢየሱስ ጌታ ነው። በክርስቶስ ደም እኛ ስንዋጅ ያኔ ከውድቀት በፊት የነበረን ላይፍ ብቻ አይደለም የተመለሰው አይደለ? የእግዚአብሔር ልጅነትን አግኝተናል። ይሄ ያልነበረን ነው። መጀመሪያ ፍጥረት ብቻ ነበርን አይደለ? በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠረ ፍጥረት የእግዚአብሔር ፍጥረቶች ነበር። ግን የክርስቶስ ደም ሲሰራን ሪዲም ሲያደርገን ሲዋጀን ልጆች የሚል ነገር መጣ። ክብር ለኢየሱስ ይሁን። አዲስ ስም ይዞልን መጣ እና አዲስ ማንነት፣ አዲስ አይደንቲቲ፣ አዲስ ፍጥረት የሚለውን ነገር ይዞልን መጥቷል። ክብር ለኢየሱስ ይሁን። እንደገና የእግዚአብሔር መንግስት የሚባል ክብር ለኢየሱስ ይሁን እና የእግዚአብሔር መንግስት ዜጎች፣ የእግዚአብሔር ልጆች በክርስቶስ ኢየሱስ መልክና አምሳል የተፈጠረ ኒው ክሪኤሽን አድርጎ ማንነትን መልሶልናል። ክብር ለኢየሱስ ይሁን። እሺ በክርስቶስ ደም የተመለሰልን ነገር በሙሉ እጥፍና ከዛ በላይ ነው። አባንደንትሊ ነው። ኢየሱስ ጌታ ነው። ኢየሱስ ሌባው ሊያርድ ሊሰርቅ ሊያጠፋ ይመጣል፣ እኔ ግን ሕይወት እንዲሆንላችኋልና እንዲበዛላችሁ። ኢየሱስ ጌታ ነው። እንዲበዛላችሁ ማለት በቃ የተትረፈረፈ እንዲሆንላችሁ። ኢየሱስ ጌታ ነው እና ኢየሱስ የተትረፈረፈ ሕይወትን ሰጥቶናል። እዚህም ጋር ምን አለ? አንደኛ እስሮች ውሃ ከሌለበት ጉድጓድ ማለት ደረቅ ከሆነ ነገር ላይ በቃ ይሄ ድራይ ማንነትን ከሕይወትሽ ላይ አስወግዳለሁ፣ ከዛ አወጣሻለሁ አለ። እንደገና ደግሞ ከዛ ከቃል ኪዳኑ ደም የተነሳ 2 እጥፍ አድርጌ መመለሴን ዛሬ ልነግርሽ እፈልጋለሁ እወዳለሁ ይላል። ኢየሱስ ጌታ ነው። ኢሳይያስ 61 ቁጥር 7ም እንደዚሁ ይናገራል። አይዛያ ቻፕተር 61 ቨርስ 7 ምን ይላል? ኢሳይያስ ከዘካርያስ ቀጥሎ ነው። ጌታ ይባረክ። ቨርስ 7 ምንድን ነው የሚለው? በእፍረታችሁ ፋንታ 2 እጥፍ ይሆንላችኋል፣ በውርደታችሁም ፋንታ እድል ፋንታችሁ ደስ ይላችኋል። ስለዚህ በምድራችሁ 2 እጥፍ ይገዛሉ፣ የዘላለም ደስታ ይሆንላችኋል። ኢየሱስ ጌታ ነው። ብቻ ነገሩ ሁሉ ምንድነው? እስቲ እጥፍ ነው በሉ። ፕሬዝ ጋድ እጥፍ ነው። እኔ 2025 ከሆነው ዛሬ 2026 ላይ እግዚአብሔር ደብል እያደረገ ነገሮችን እንደሚያስከትል አምናለሁ። ሲያም ይሆንለት እንደሚያምን ኢየሱስ ጌታ ነው። እስቲ ይሆናል በስቲ የክርስቶስን ደም እኔ አምነዋለሁ። ነገሮቻችን መልካም የሆኑትን ሁሉ እጥፍ እያደረገ ይጨምራል። አባንደንት እያደረገ ፍሎው ያደርጋል። ክብር ለኢየሱስ ይሁን። ነገራችን ይጨምራል። እግዚአብሔር ደብል ያደርገዋል። ክብር ለኢየሱስ ይሁን። ራማ ሼክራ ባጋዶሳ ፕሩጂ ክላፍ ሃጋዶሳ ኢየሱስ ያድናል። ስለዚህ ደሙ ሲሰራ ሰው ከሚሰራው አቅምና ችሎታ ውጭ ነው የሚሰራው እና በዋጋም የሚተመን አይደለም፣ በመጠንም የሚሰፈር አይደለም። ኢየሱስ ጌታ ነው። ሲሰራ አባንደንት አድርጎ ይሰራል። አባንደንትን መቁጠር አይቻልም። ክብር ለኢየሱስ ይሁን።
እና እጅግ ብዙ ነው ካለ ቁጥሩ አይታወቅም። ኢየሱስ ጌታ ነው። እግዚአብሔር ብዛትን እና ከጥራት ጋር ከመንፈሳዊ ነገር ጋር ራሱ በሚፈልገው መስፈርትና አጀንዳ በህይወታችን ላይ ማድረግን ይችላል። ክብር ለኢየሱስ ይሁን። ከሁሉ በላይ እንዲበዛልን የምፈልገው ቅድም ፓስተር ሲናገር ነበር፣ መንፈስ ቅዱስን መውደድ እና እሱ በህይወታችን እንዲሰራ የፈለገውን ነገር እንድንታዘዝ እንዲሰራ እንድንፈቅድለት በኢየሱስም ደሙ ያግዘናል። አሜን። ኢየሱስ ጌታ ነው እና ደሙ አቅማችን ነው። አንደኛ ዮሐንስ 5 ላይ ምን አለ? ደሙ መንፈሱና ውሃው አንድ ላይ ይመሰክራል፣ ተባብረው ነው የሚሰሩት። ኢየሱስ ጌታ ነው። መንፈስ ቅዱስ ከደሙ ጋር ተባብረው ነገራችንን ይሰራል፣ ህይወታችንን ይሰራል። ክርስቶስ ኢየሱስ ያከናወናቸውን ነገሮች በህይወታችን እንዲሆኑ ደሙ ያንን ያደርጋል ማለት ነው። ኢየሱስ ጌታ ነው። ስለዚህ በክርስቶስ ኢየሱስ ደም ሪስቶሬሽን ይሆናል፣ እንደገና ደግሞ ዲቫይን አክሰለሬሽን ይሆናል። ኢየሱስ ጌታ ነው። ደብል ሪሲቪንግ ይሆናል። ኢየሱስ ያድናል። እንደገና ኃይልና ብርታትም ደግሞ በዛ ውስጥ አለ እና ደግሞ ኃይል የሰጠን ደግሞ ብርታት የሰጠንን ምንም ነገር ሊያደክመን አይችልም። ኢየሱስ ጌታ ነው እና ሰው መበርታት የሚችልበት የሆነ ድካም ከተሰማችሁ ዝም ብላችሁ ስለ ክርስቶስ ደም ማውራት ጀምሩ። የማታውቁት ኃይልና ጉልበት በውስጣችሁ መፍሰስ ይጀምራል። ኢየሱስ ጌታ ነው። መለኮታዊ አቅም በእናንተ ላይ መለቀቅ ይጀምራል። ኢየሱስ ጌታ ነው። እኔ ብዙ ጊዜ ይሄን ኤክስፔሪየንስ አድርጌያለሁ እና የሆነ ድካም ሲሰማኝ ሊረዳኝ የሚችል አካል ከሌለ በደንብ ሊረዳኝ የሚችል የክርስቶስ ደም አለ። ኢየሱስ ጌታ ነው እና በዛ ሰዓት ነገሮችን ኢሚዲየትሊ ይቀይረዋል። ሰከንድ አይፈጅበትም። ክብር ለኢየሱስ ይሁን። ምክንያቱም ዕብራውያን 12:24 ምንድነው የሚለው? ይናገራል ይላል። ስለናንተ የተሻለውን የሚናገር ከአቤል ደም ይልቅ የተሻለውን የሚናገር የክርስቶስ ደም ይላል አይደል? ክብር ለኢየሱስ ይሁን። ስለዚህ ይናገራል ካለ ያወራል ማለት ነው። ደሙ የራሱ የሆነ መግባቢያ ቋንቋ ነው። ክብር ለኢየሱስ ይሁን። ስለዚህ እንደሚያወራኝ፣ እንደሚሰማኝ፣ እንደሚመልስልኝ እርግጠኛ ሆኜ ለደሙ አወራለሁ። ጌታ ይባረክ። ቤተክርስቲያን ያልተጠቀመችበት ትልቁ ነገር ዴሬክ ፕሪንስ የሚባል የሚገርም የዴሊቨራንስ አገልጋይ በጣም ታዋቂ ሰው ነውና እግዚአብሔር ደግሞ በብዙ የተጠቀመበት ትልቅ ሰው ነው። ታውቁታላችሁ። እና እሱ ቤተክርስቲያን መጠቀም ያለባት ነገር ቢኖር የክርስቶስ ኢየሱስ ደም ነው። ግን በዛ ላይ ስብከቶች ሁሉ ትምህርቶች ሁሉ በበቂ ሁኔታ እየተሰጡ እንዳልሆነ ይናገራል። ያ ማለት ማለት ነው በጊዜ ሂደት ውስጥ መንፈስ ቅዱስ በብዙ ስለ ደሙ ኃይልና ችሎታ ወይም ስለ ደሙ ጥቅም ገልጦለታል። ደግሞ መጽሐፍ ቅዱስ የሚያወራው ያንን እኮ አይደለ? ታሪክ በሙሉ እንደገና የተገለባበጠው ለብዙ ሺህ ዓመታት በኋላ ሲጠበቅ ክርስቶስ መጣ። የመጣበት ዓላማ ደሙን ማፍሰስ በደሙ መዋጀት ነው አይደለ? ክብር ለኢየሱስ ይሁን። ስለዚህ ታሪክ የተቀየረው አዲስ ኪዳን የተባለው በደሙ እስከሆነ ድረስ የኪዳኑን መሰረት በየቀኑ ልናወራው ይገባል። ክብር ለኢየሱስ ይሁን። ኢየሱስም ምን አለ? ይህ ለአዲስ ኪዳን የሚሆን ደሜ ነው አለ። ክብር ለኢየሱስ ይሁን። አዲስ የሚለው ነገር ራሱ የመጣው ከደሙ የተነሳ ነው። አዲስ ኪዳን መሰረቱ፣ ግራውንዱ፣ ፋውንዴሽኑ the blood of Jesus። ክብር ለኢየሱስ ይሁን። ስለዚህ ይሄንን ማውራታችንን እንቀጥላለን፣ ደግሞ እንቀጥላለን። ኢየሱስ ጌታ ነው።